እንደነዚህ አይነት የኤአይ ቪዲዮ ለቻናላችን መስራት እንችላለን። እነዚህ ኤአይ በጣም ማራኪና ሳቢ ናቸው። እነዚህ ኤአይ የቻናላችን መለያ ናቸው። ለምሳሌ እነዚህ ሁለት ቪዲዮዎች ተመልከቱ። እነዚህን ኤአይ ስለሚጠቀሙ ብቻ ብዙ ሺህ ሚሊየን እይታ አላቸው። ታዲያ ጥቅማቸው ካየን እንዴት መስራት እንችላለን? እንዴት ከሀሳብ ጀምረን ወደ ቪዲዮ እንቀይራለን? በዚህ ቪዲዮ ፉል ኮርስ ታገኙበታላችሁ። ይመቻችሁ። ስልካችሁ ላይ ፒንተረስት አፕሊኬሽን ካለ ወደ ፒንተረስት፣ ከሌለ ደግሞ ከፕሌይ ስቶር ላይ ፒንተረስት አፕ ብላችሁ ዳውንሎድ ማድረግ ትችላላችሁ። ይሄኛው አፕሊኬሽን ማለት ነው ፒንተረስት። እኔ እየጫንኩት ነው። እንግዲህ ወደ ፒንተረስት እንደገባችሁ የሰርች ባሯን ትነካታላችሁ። ሰርች ባሩ ላይ ኤአይ አቫታር ቪዲዮ ብላችሁ ሰርች ታደርጋላችሁ። ኤአይ አቫታር ቪዲዮ ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት እንግዲህ ብዙ የኤአይ ቪዲዮዎች መጥተውልኛል። ለእኔም ቻናል የሚሆነውን መጀመሪያ ላይ ያለውን ይህንን እመርጠዋለሁ። ይህንን ማለት ነው። እንደምትመለከቱት ያበደ ነው። በጣም ነው ደስ የሚለው። እንግዲህ ዳውንሎድ ማድረግ ስለማንችል ይቺ የሼር ምልክቷን እንነካታለን። እሷን እንደነካችሁ ኮፒ ሊንክ ታደርጉታላችሁ። የምትመለከቱትን ኮፒ ሊንክ ታደርጋላችሁ። በመቀጠልም ከዚህ እንደጨረሳችሁ ከፒንተረስት አፕሊኬሽን ትወጡና ወደ ክሮም ትሄዳላችሁ። ሰርች ባሩ ላይ ፒንተረስት ቪዲዮ ዳውንሎደር ብላችሁ ሰርች ታደርጋላችሁ። ይሄው እንግዲህ እንደምትመለከቱት የመጀመሪያውን ትጫኑታላችሁ። ይሄም ማለት ነው። እንግዲህ ቅድም ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን። ምንም አይቆይም፣ በደቂቃ ውስጥ ቪዲዮ መጥቶልናል። ዳውንሎድ ዘ ቪዲዮ የሚለውን እንጫናለን። ይሄም ማለት ነው። እንግዲህ እንደምታዩት መውረድ ጀምሮልናል። እሱ እስኪያልቅ እንጠብቃለን። እንግዲህ እንደምትመለከቱት ደቂቃ እንኳን ሳይሞላው አውርዶ ጨርሶልናል። ቪዲዮአችንን እንመልከተው። ድምጽ የለውም። ድምጻችንን እኛም መጨመር እንችላለን። በጣም ያበደ በጣም የሚያምር ቪዲዮአችንን ወደ ሌላ ታሪክ የሚወስደውን የኤአይ አቫታር ቪዲዮ እንዲህ በቀላል አግኝተናል። ቀጣይም በምን አይነት ቪዲዮ ልምጣ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ ለዘመዶቻችሁ ሼር በማድረግ ቤተሰባችን ይሁኑ። ይመቻችሁ።